ሊገባ ብዬ መነግርህ ማለት ነው። አብዛኛው ሰው አለቅ በውስጥ ባልነገረ ነገር የለም አይደለ? ግን ደግሞ ሊገባ ስላልቻለ ዛሬ በደንብ አድርጌ እኔ እነግርሃለሁ እንዲገባ አድርጌ ማለት ነው። አብርሽ ታለቅሳለህ። እኔ የሁላችሁ ጋይስ አስለቅሰዋለሁ ከፈለግ እዚህ ቁጭ ብላችሁ ባያያያችሁ እሪ ነው መስለው ላስለቅሰው። ምን ልታመጣ ነው? ላይቭ ላይ ነው እኮ ያለው። ምን ልታመጣ ነው? ምን እያስፈራራኸኝ ነው? ሰው እያየ ነው ምናምን እያስፈራራህ አንተ ሲጀመር ሰውን አስፈራርቼ አንተ ራሳት የመጣበት ቀመሽ እኔ የተግባር ሰው ነኝ። ሰውን ላስፈራራ ማለት ነው። ስለምትፈረኝ ካሜራ ይዘህ ነው የምመጣው። ትፈረኛለህ። እኔ ደግሞ እንድፈራኝ ሰው እንድታከብረኝ መከባበር ነው የምፈልገው እንጂ ይህ ፍራቻ ለቅሶ ነው አላስፈላጊ። እኔ ሲጀመር ሰውን ፈርቼ ማላቅም እያልኩ እኮ ነው። እኔ የትኛውም ሰው እንኳን አንተን ማለት ነው የትኛውም ሰው እያልኩ ነው። የፈጣሪ ፍጥረት ሆነበት የትኛውም ሰው አከብራለሁኝ። እኔም ብሎ የመጣ የትኛውንም ሰው ሪስፔክት አለኝ። ግን ደግሞ እላፊ ከተሰጠው ገደብ እላፊ ሲመጣ አልበላም ማለት የማለት ማለት ነው። የዝናሽ ልጅ አልበላም ማለት እና አብርሽን እጥራለት አብርሽ ይመጣል ብላ በይ አብርሽን እጠራብሃለሁ በይ እና አብርሽ ትሄዳለህ አልበላም እያለ ነው እዛ ልጅ። ለነገሩ ለልጅ አይደለም ከህፃናት ጋር ነው እንዲያብረው ያሉት የለቀቁ እንኳን ትልቅ እኛ ከህፃናት ጋር ነው የለቀቁ። በጣም አዝናለሁ። ሶሪ ከልጆች ጋር መሆንህን አላወቅኩኝም። አይ እናንተም እንደ ልጆች አስቸግራቸው መሆን አለበት። አብርሽ ነው የምጠራው ብላ ይኸውልህ ለአብርሽ ብናገር በጣም አእምሮ ዝቅ እንዳለ ነው የሚያሳየው። በቃ ለምን ከልጆች ጋር ከለቀቁ ማለት ነው። እንኳን አብርሽ እንኳን ህፃን ልጅ ቀርቶ እኔ ራሴ አሁን ምግብ ዘብቶኝ ነው መብላት ዘብቶኝ አልበላም ብዬ አብርሽ ይመጣል ካሉ ቱልቱል ብልብልብልት ነው ማድረጉ ማለት ደነግጣለሁ፣ እፈራለሁ። እንኳን አይደለም ሩታ ሴቷ እኔ ደፋር ስለሆንኩ ነው እንጂ አብርሽ ተው ገርሞኛል። ግን በጣም ነው ያሳዘንከኝ። በዚህ ልክ ግን በጣም ነው እንትን የሚለው። ከህፃናት ጋር ለቀቁ አንድ ክፍል ዘግተው ቢያው ህፃናቶች ከኔ ጋር ተለቀው ደስተኛ አንድ ቤት ውስጥ እንዲህ ከተቀመጡ እኔ ለህፃናቶች የሚመች። አንተ ግን ህፃናቶች ባሉበት ብትገባ ህፃናቶቹ እንዳለ ቤቱ ጥለው ይወጣሉ ወይ እሪ ነው የሚሉት። መንጫጫት ነው የሚሆነው። እኔ እኮ ይኸው አብረን መኖር እንችላለን ከህፃናቶች ጋር። እስካሁን ግን ምንም ቁም ነገር አላወራኝም። ከሚገርመህ ነገር ማለት ነው ያው ረጅም ደቂቃ ከአንተ ጋር ቁጭ አልኩኝ፣ ግን ምንም ቁም ነገር አላየሁብህ አንተ ላይ ማለት ነው። ምንም እንዲሁ ነህ በቃ ሁልጊዜ ቪዲዮ ዩቲዩብም ላይ እንዲሁ ነህ፣ ቲክቶክም ላይ እንዲሁ ነህ። እኔ ረጅም ታይም ጊዜ ሰጥተው ራሱ የሚያዩክና የሚያዳምጡ ሰዎች ግራ ነው የሚያጋቡ። ምንም በቃ የሆነ የዘለለ ነገር እንኳን አላወራም። እኔ አልቅሻ አይደለም በቃ እንደዚህ ተወዳጁ ገባ። አንተ ግን አልቅሰህ ነው ያዘኑ ስለሚያዝኑልህ ነው እንጂ ስለሚወዱ አይደለም። የሆነ ግፍ ሆኖባችሁ ፈርተው ኧረ ልጅ ያስኮንነናል እያሉ ነው። እኔ ግን ኢንጆይ ያደረጉ ለመሳቅ ምናምን እውነት ነው አይደል? በጣም አዝናለሁ። እኔ ከዛ በፊት የምሰጥህ ቦታና አሁን ላይ የምሰጥህ ቦታ በጣም ፈጽሞ የተለያየ። ኧረ አትስተኛ አንተ ውስጥ ቦታ አልፈልግም። በእውነት እኔ በምንም ተአምር ቦታ የማልፈልገው አንተ ውስጥ ነው። ምንም አይነት ቦታ እንዲኖረኝ አልፈልግም። እኔ ባታውቂኝ እራሱ ደስ ይላል። አንተን ለሚያዩት ረጅም ሰዓት ጊዜ ሰጥተው ለሚጠብቁ ለእነሱ አዘንኩላቸው። እኮ ለራስህ አታዝን እንጂ ለእነሱ ከምታዝን አይዞህ አብርሽ፣ እውነት አይዞህ። እሺ እኔ እኮ ማለት ነው ምንም ባላወራህ ዝም ብዬ የሆነ ሰው አስገባብህ ያስለቅሳል። እስቲ አስገባና እኔን ያስለቅስ። እንግዲህ እከሌ የሚባል ሰው ገብቶ ዳኒን አስለቀሰው ይባል። ዙዙ ሂድ ውጭ። እኔ ፍቅር አይደለም ውጭ። ቢቀርብ ይሻላል። ከኔው ጋር እንደጀመር ከኔው ጋር ቢጨርስ ይሻላል ብዬ ነው እንጂ እስኪ በነገራችን ላይ እንድትወጣ ነው የሚያደርጉት። ከአንተ ጋር ማለት ነው። ከአንተ ጋር ብዙ ሰዎች ዳኒ የመጨረሻ ማስጠንቀቂያ ነው የምሰጥህ፣ ዳኒ የሚያርፍ ከሆነ ይረፍ፣ እንዲህ ሰብሰብ ብላችሁ ማለት ሰብስባችሁና ተሰብስባችሁ እስኪ ሰብሰብ እነሱ ይመጣሉ። እኔ ብቻዬን እበቃለሁ ለአንተ። ተው ደግሞ እዚህ
የምር ብቻዬን በቃ አልሆናል። ሲጀመር ማንም ሲጀመር ለአንተ እንዲመጣም ምንም አልፈልግም። እስኪ ተነሳብሽ ና ሆነ እስቲ ውጣ እና አንተ ማለት ካሜራውን ትተን ምናምን እንውጣና ላይ ማለት ከላይ ሰው ልጅ ሲታገሰው ወቅ እሺ፣ ለማንኛውም ሰው ሲታገስህ ወቅ በጣም ታገሻለሁ ከምልህ በላይ ማለት ነው። አትንቦቅቦቅ። ልብ ካለ ውጣ፣ ምን ችግር የለውም እኮ ገና እኮ ሰዓት እኮ 6 ሰዓት ነው። አንተ ልብ ካለ ውጣ ነው ወሬ። እኔ ለአንተ ማንስ ልጅ አለ በኩርኩም ብዬ እያለቀስክ ድጋሚ ወይኔ ጭራዎችን አስከትለህ ልትመጣ ነው አይደለም? ጭራዎችን አስከትለህ ልትመጣ ነው። እግዚአብሔርን ማንንም አላስከትልም፣ ግን እንዲህ በኩርኩም ብለን ትወጣለህ በዚህ ሰዓት ነው አይደለም? ሰማኝ፣ በዚህ ሰዓት ትወጣለህ ብቻህን ማለት ነው። ወንድ ልጅ እኮ ነኝ አይደለም? በዚህ ሰዓት ለምን ከዚህ ሰዓትም በኋላ ቢሆን መውጣት ትችላለህ። ማንንም ነው ማለት ነው። ትወጣለህ ወይ ብቻህን ነው እያልኩ ያለሁት። ጭራዎችን አስከትለህ ምናምን አይደለም እያልኩ ያለሁት። ብቻህን ውጣ ልብ ካለክ። ማንን አስከትለህ ውጣ? ከላይ ውጣ፣ እንገናኝ አሁን ማለት ነው በዚህ ሰዓት። ያኔ ወንድነታችንን ይለይልናል። ተው እያለቀስክ ወደ ቤት መመለስ አልፈለግክማ። እስኪ አንተ ከማውራት ማለት ነው ከማውራት በተግባር ለማሳየት ሞክር። ና ውጣ ከላይ፣ ና ውጣ ከላይ፣ ና እንገናኝ። ስማኝ፣ ኧረ በእግዚአብሔር የምሬን ነው በለኝ። ና የምሬን ነው እውነት። ልብ ካለው ውጣ። በቃ አንተ ብቻህን ውጣ ከዚህ ላይ ውጣ። ከዛ እንገናኝ እኔ እናንተ። የምር ይኸውልህ አብርሽ ሱሪ አስወልቄ ወደ ቤት እልክሃለሁኝ። ከሚገርም ነገር ማለት ነው እንደ ህፃን ልጅ እያለቀስክ ወደ ቤት አባርራለሁ። ና ውጣ። አንድ ነገር ልንገርህ፣ እኔ አንተን አልመታህም በእውነት። አሁን እውነት አንተ ሪል ከወጣ ከቤትና እንገናኝ ካልከኝ ማለት ነው እኔ አንተን አልመታህም። እንዲህ በኩርኩም እልህና ጭፍራዎችን ልትልክ ነው አይደለም? ጭፍራዎችን ልትልክ ሁለተኛ እንዳትወጣ ወደ ቤት ነው። ለምን ፈራህ? ቆይ በዚህ ልክ ስማኝ፣ አይደለም ለምን ፈራህ? ችግር የለውም። ሰማ ና እናትዬን ውጣ ከቤት ከቻልክ ና ውጣ፣ ና ውጣ፣ ውጣ፣ ና ከቤት ውጣ አልኩ። በውስጥ መስመር ና ያለበትን ቦታ ጻፍልኝ፣ ወይንም ደግሞ ና ወደዚህ ከፈለክ። አንተ በእናትህ እንደዚህ አይነት ልጅ እኮ ና በውስጥ መስመር ጻፍልኝ ያለበትን። ላይቡን ሳታቋርጠው ነው እያልኩ ያሉት። ላይቡን ሳታቋርጠው ያለበትን ድረስ ጻፍልኝ በውስጥ ና ልምጣ። እኔ ያለሁበትን አልጽፍልህም። እኔ ያለሁበትን አልጽፍልህም። ያለህበትን አውቃለሁ። ጠብቅ ና፣ ችግር የለውም ውጣ። ሰው አይደለሁም ለአንተ ካነስኩኝ ማለት ነው። ዝም ብለህ ግን የሆኑ ሰዎችን ይዘናል። የሆኑ ሰዎች ጨምር ብቻ እንዳመጣ አብርሽ። እኔ እያለቀስክ ስትመለስ ማየት አልፈልግም። ስማ፣ እያለቀስክ እንድትመለስ አልፈልግም በእውነት። ቤተሰቦችን ምናምን ይዘህ ዝም ብለህ አንድ ሁለት ሰው የሚያግዝ ይዘህ እኮ ውጣ ከላይም። ከዛ ና አንድ አካባቢ ቴክስት አድርግ ያለበት መጀመሪያ እዚሁ ያለውን ቴክስት አድርግ። ፍጠን። ለምን ቴክስት አድርግልሃለሁ? ቴክስት አድርግ እያልኩ ነው ያለው አባቴ። እኔ እኮ አንተ የምትኖርበትን አውቃለሁ። ገባህ አይደለ? እዚህ እኮ ነው ተወልጄ እኮ። ና መሀል መንገድ ና፣ ና መሀል መንገድ ና እያልኩ እኮ ነው። በሰፈሬ ማስቀየም ያለክም ና ቴክስት አድርግ። ኧረ ለምን በሰፈር እመጣለሁ? ቤት በር ላይ ጠብቀኝ። እየነገርኩ እኮ ነው ውጣ። ሰው የአይናይም እንዴ እየወጡ እኮ አይታይም እኮ ቴክስት አድርግ ና። እውነት እና እስኪ አንተ ወጥተህ ይኸው እንደዚህ አብርሽ ልጅ በኩርኩም ብዬ እመልሳለሁ ወደ ቤት። በእውነት አለቅሳለሁ። ቴክስት አድርግ እያልኩ ነው። አንድ ጊዜ ቶሎ በል፣ እየጠበቅኩ ነው። በዚህ ቴክስት አፍጥነው ያለበት አንድ ቴክስት አድርግልኝ። ስማ፣ አይጥ ለሞቷ የድመት አፍንጫ ታሸልማለች የሚለው ተረት ታውቀዋለህ? እየሰማኸኝ ነው? አሁን እኮ ንግግር አያስፈልግም። ንግግር አያስፈልግም። ብን ያላናትን በኩርኩም ብን አድርጌ ወደ ቤት እመልሳለሁ። እየጠበቅኩ ነው። ቴክስት አድርግልኝ እያልኩ እኮ ነው። አረኩልህ እኮ ሰውዬ። ናውጣ፣ ችግር የለውም። ይኸው ናውጣ። እኔ ላይ ሆን አልቀውም። አንተ ከፈለግ ደርሶኛል። ናውጣ አንተ ራስህ ማለት ነው። እኔ ለአንተ ካለኩ ሰው አይደለሁም። ስማ፣ መወለድ የሚጸጸት ነው ማድረግ መፈጠርህን ነው ብታለ
ጋይስ እኔ ያላሳፍራችሁ ለዚህ ላንሰብ እንዴ ያደቅላችኋል። አሁን የጻፍከው ቦታ ነው የምንገናኘው። እየሰማኝ ነው? የጻፍከው ቦታ ማለት ነው። ጋይስ ሊፍት ውስጥ ስገባ ኔትወርክ ትንሽ እንትን ሊል ይችላል። ጠብቁኝ ሁላችሁም ማለት ነው። ሊፍት ውስጥ ስገባ ኔትወርክ እንትን ይላል። ዛሬ እንዲህ አስለክቶ ለበቀለ ጋይስ ዱላ ልቀበለው እንደ ጋይስ ዱላ አለ እኮ እዚህ ጋር በዱላ ላንቆራጠው። እሺ ዱላውን ሰጠኛለህ? ዱላውን ሰጠኛለህ? እንደሚመታ ልጅ አለ ወስንቻ አንቆራጠጣለሁ። ወጣ ጋይስ ተመለስ። አንተ ችግር የለውም እኔ እጅ አወራዋለሁ። ችግር የለውም። ድንገት ኧረ አንተ ለእሱ ድንገት ለዚህ ደግሞ ድንገት ምንም አያመጣም። ይምጣ ጋይስ። ኧረ ተው ለምንድን ነው የምትወስድ? ይምጣ። በጣም ፎከረ እና በኩርኩም ብዬ እሸኝላችኋለሁ። አልተውም። አይዞህ በሉት ይሉና እኔ ለምን ተዋለሁ? ለምን ወጣ ጋይስ? ከላይ ቦጣ እንዴ? የት ሄደ ጋይስ? ለምን ወጣ? ብካሉ ለምን ወጣ? ለምን ወጣ? እየሰማኸኝ ነው? አልወጣም እኮ ከቤት ገና። ያው ለሄጄ መልፋት አልፈልግም። ትሰማኛለህ? መኪና ላይ አንተ ዳኒ የምር ምንድን ነው? ኧረ ዝም በለው እኮ በእናትህ ወይ። አይ ችግር የለውም። አብርሽ የነ አብርሽ በእናትህ አብርሽ ሰባረሙ ስማ አብርሽ፣ እሺ ቆይ ስማኝ። የት ነው የምትገናኙት? ንገረኝ። የት ልትገናኙት? የት ልትገናኙ ነው? ንገረኝ። አብርሽ ስማኝ፣ እስከሚገባ ድረስ የት ነው የምትገናኙት? ረሙ አንድ ጊዜ በእግዚአብሔር በቃ ረሙ፣ አንተ ዝም በል። ምንም የምታውቀው ነገር የለም እኮ ምንም አላደርግም። የት ነው የምትገናኙት? ንገረኝ። የት ነው የምትገናኙት? አልነግርህም የምንገናኝበትን። አንተ ያመራችሁ ያማችሁ እንዴ? አንተ አብርሽ ወላሂ ይደብራል። ስማ ያው እዚህ ጋር ፋን አለ፣ ቀጣይ ምናምን ቪዲዮ ሰራለ ምናምን ያስፈልጓችኋል ነው። ሁለታችሁም የማይረባ ና ውጣ፣ ችግር የለም። ውጣ፣ እየጠበኩ ነው። ወዲህ ነው የምትወጡት? ውጣ። እነዚህ ይምጣ። እየመጣ ልመጣ ነው። ውጣ ከቻልክ የምንገናኝበት ቦታ እንገናኛለን። ማንም አያስፈልገኝም። ረሙ ናውጣ አይደል ያለኝ ብቻው ይምጣቱ። በዚህ ማታ ምናባ እንደሚያመጣ ይለታለኝ። እንዳትመለስ አንተ አልቃሻ ፈርተህ እንዳትመለስ ወጥተሃል። ናውጣ እያልኩ እኮ ነው፣ እየጠበቅኩ ነው። አንተ ሰው ነህ ከቻልክ ማለት ነው። እንዲህ በኩርኩም ብዬ ነው። እሺ መልስ ብዬ ነው መልስ። ተወው ችግር የለም። አለክሳንደር ውጣ ረሙ። ሲጀመር እየሰማኸኝ ነው? ያለንበትን ቦታ ለማንም ረሙ ከቤቱ ቆይ ችግር የለውም። መጣሁ
ስማ ዳኒ ስማ፣ በውስጥ እንትን ቴክስት ላይ ማለት እንትን ላኪ፣ የምትገናኙበት ቦታ ላኪልኝ፣ በውስጥ ዝም ብለህ ላኪልኝ። ቆይ ሂጅ አውራው የለም ተው፣ ችግር የለውም እኛ እናውራ። እሺ ምን ተፈጥሮ ነው? ቆይ ዳኒ መምጣት ነው የፈለገው እኮ ይኸውልህ፣ መምጣት ነው የፈለገው አይደለ? ማውራት ነው የፈለገው እኮ። ችግር የለውም ማውራት ይፈልጋል። እኔ ይምጣ ያውራኝ፣ ከዛ በኋላ ያለውን ነገር እና ፊክስ እናደርገዋለን። አዝኖ ይመለሳል፣ እያለቀሰ ይመለሳል። ችግር የለውም። እኔ እንደሌላው የምፈራው ስለመሰለው ነው። ገባህ እኮ ሻውን እና አብረሽ ጋር ይልከው